ሰላም ጤና ይስጥልን ጌዲዮን ነኝ። በክፍል 2 ቱቶሪያል ተገናኝተናል። ዛሬ ላይ ከለር ሞዶችን፣ ሪዞሉሽን እና የፋይል አይነቶች ወይም ደግሞ ሴቭ የምናደርግባቸውን ፋይል ታይፕ አይነቶች እናያለን። RGB የመጀመሪያው የከለር አይነት ሲሆን ለዲጂታል ፐርፐዝ ወይም ደግሞ ለስልክ ወይም ለኮምፒውተር ፕሪንት ለማይሆኑ ነገሮች የምንጠቀመው ከለር ፎርማት RGB ይባላል። R ሬድን፣ G ግሪንን፣ B ደግሞ ብሉን ሪፈር ያደርጋል። RGB በተለምዶ አዲቲቭ ወይም ደግሞ የመደመር አይነት ስሌት ሲሆን የሚጠቀመው ከለሮችን ለመመስረት አሬድን በመጠቀምና ግሪን በመጠቀም የሆነ ከለር ሲሰራልን፣ ግሪን እና ብሉን በመጠቀም ደግሞ የሆነ ከለር እያቀላቀለና እየደበለቀለን የተለያዩ ከለሮችን የመፍጠር አይነት ይዘት አለው ማለት ነው። ሲቀጥል የምናየው ደግሞ CMYK የሚባል ሲሆን ይሄ ደግሞ በተለምዶ ሰብትራክቲቭ ወይም ደግሞ ቀናንሶ የመፍጠር አይነት ባህሪ ያለው። CMYKንም ስናብራራው ሲያን የሚባል ከለር፣ M ማጀንታ፣ የለው፣ ዋይ ደግሞ የለውን፣ ኬ ደግሞ ኪ ወይም ደግሞ ብላክ የሚለውን ከለር በመጠቀም የተለያዩ ከለሮችን ፎርም የሚያደርግልን ይሆናል ማለት ነው። CMYK በተፈጥሮ ሰብትራክቲቭ ነው ብለናል። ፕሪንት ለማድረግ እንጠቀማለን። ፕሪንተሮች አራት ከለር ማስቀመጫ ስሎቶች ሲኖራቸው እነዚህ የራሳቸው አራቱም ስሎቶች የራሳቸውን መጠን ለሚወጣው ኢሜጅ የራሳቸውን መጠን ከለር እየሰጡ ፋይናሊ ፕሪንት የሚደረገው ነገር ፕሪንት ተደርጎ ይወጣል ማለት ነው። በዚህ ቀጣዩ የምናየው ደግሞ ግሬስኬል የሚባል ሲሆን ግሬስኬል ደግሞ ብላክ እና ዋይትን ብቻ በመጠቀም ሌላ ከለሮችን አይጠቀምም። ጥቁርና ነጭ ወይ ደግሞ ነጣ ያለ ጥቁር ወይም ደግሞ ደመቅ ያለ ነጭ ያደረገ የተለያየ የነጭና የጥቁር ፋሚሊ ከለሮችን ብቻ የፈጠረልን ፕሪንት ለማድረግ ያገለግልናል ማለት ነው። ይህን ካየን ቀጥሎ የምናየው ደግሞ ስለ ሪዞሉሽን ነው። ሪዞሉሽን ምን ማለት ነው? ካሜራዎች ብዙ ጊዜ 8፣ 16 እና 4 የተባለ ሜጋ ፒክሰላቸው ሲጠራ እንሰማለን። ይሄ ምን ማለት ነው? 8 ሜጋ ፒክሰል ነው ማለት ምን ማለት ነው? 8 ሜጋ ፒክሰል ስንል ለምሳሌ 8 ቁጥር ናት፣ ሜጋ 10⁶ ነው፣ ፒክሰል ደግሞ አንዱ የሜዠርመንት ኦፕሽን ነው። ባለፈው ክላስ ላይ እንዳየነው ፒክሰል ኢንች፣ ሴንቲሜትር፣ ሚሊሜትር እያለን አውርተናል። ስለዚህ ፒክሰልም ራሱን የቻለ አንድ የሜዠርመንት ዩኒት ነው ማለት ነው በፎቶሾፕ ጊዜ። ስለዚህ በ8 ሜጋ ፒክሰል ነው ስንል 8 ሚሊዮን ፒክሰል ማለት ነው። 8 ሜጋ ፒክሰል ነው ስንል 8 ሚሊዮን ፒክሰል። ምን 8 ሚሊዮን ፒክሰል የት እንዴት የሚለውን ደግሞ ስንመልስ ጊዜ ቀጥሎ ያለው አይነገርም እንጂ 8 ሚሊዮን ፒክሰል ወይም ደግሞ 8 ሜጋ ፒክሰል ፐር ኢንች የሚለው ነገር ቀጥሎ የሚመጣ ነው። 16 ሜጋ ፒክሰል ፐር ኢንች፣ 8 ሜጋ ፒክሰል ፐር ኢንች፣ 64 ሜጋ ፒክሰል ፐር ኢንች ነው ሁልጊዜም ሪፈር ሲደረግ የሚደረገው። ስለዚህ 8 ሜጋ ፒክሰል ፐር ኢንች ነው ማለት 8 ሚሊዮን ፒክሰሎችን በአንድ ኢንች ውስጥ ይዟል ማለት ነው። ይሄ ማለት ምን ማለት ነው? ለምሳሌ ይህን አበባ ፎቶ በሚያነሳበት ጊዜ ይሄ አበባ የተለያዩ ከለሮችን ሚሊየንስ ከለሮችን ይዟል። ስለዚህ አንድ ካሜራችን 8 ሚሊዮን ፒክሰል ከሆነ በአንድ ኢንች ውስጥ በጣም ብዙ ከለሮችን ማንሳት ይችላል ማለት ነው። ለምሳሌ 2 ሜጋ ፒክሰል ወይም 1 ሜጋ ፒክሰል የሆነ ይሄ ካሜራ ይህንን ኤሪያ በምታዩትን ኤሪያ በአጠቃላይ ሙሉ ለሙሉ ቀይ ነው ብሎ ሊወስድብን ይችላል። በጣም ደግሞ ሜጋ ፒክሰሉ ከፍ ሲል አይ ሙሉ ቀይ አይደለም፣ ይሄኛው ትንሽ ጠቆር ያለ ቀይ ነው፣ ይሄኛው ደግሞ ነጣ ያለ ቀይ ነው እያለ ዲቴል ኢንፎርሜሽን ይወስደናል ማለት ነው። ስለዚህ ሜጋ ፒክሰሉ ከፍ ባለ ቁጥር የሚሰጠን የኢሜጁ ትሩ የመሆን እንትኑ እየጨመረ ይመጣል ማለት ነው። ስለዚህ እንዳልኳችሁ ነው ኢሜጅ ማንኛውም ኢሜጅ ዙም አድርገን በምናይበት ጊዜ እንደዚህ በተለያዩ ስኬሎች ፒክሰል የሚባሉት እኚህ ናቸው። እነዚህ ፒክሰሎች ተከፋፍለው እናገኛለን። አንዷ ፒክሰል ራሷን የቻለ ከለር ትይዛለች፣ እያንዳንዷ ፒክሰል ራሱን የቻለ ከለር ይዛል ማለት ነው። ስለዚህ እሱን ዙም አውት በምናደርግበት ጊዜ የተለያየ ኢሜጅ ፎርም ያደርግልናል ማለት ነው። እዚህ ጋር መተን በምናይበት ጊዜ ኤሪያ እያንዳንዱ የራሱን ከለር ቫልዩ ይዟል። እነዚህ ፎርም የሚሆኑት RGB ከሆነ ሬድ፣ ግሪን እና ብሉ ሚክስ አድርጎ ነው። CMYK ከሆነ ሲያን፣ ማጀንታ እና የለው እና ብላክን ሚክስ አድርጎ ፎርም ያደረገልን ከለሮች ናቸው ማለት ነው። ስለዚህ ሪዞሉሽን ይህን ይመስላል። ሌላው ደግሞ ፋይል ታይፖች ምንድን ናቸው? ፋይል ታይፖችን በምናይበት ጊዜ ለምሳሌ እነዚህ ኮምፒውተር ላይ ሴቭ ያደረኳቸው ፋይሎች ይኖሩኛል። እነዚህ ፋይሎችን በምናይበት ጊዜ ይሄኛው PDF ይላል። PDF አንዱ የፋይል ታይፕ ነው። ሪደብል ነው። ፖርተብል ዶክመንት ፎርማት ነው። ሪደብል ነው። ኤዲት ማድረግ አንችልም፣ ግን ከዛ ላይ ቴክስቶቹን ኮፒ አድርገን መውሰድ እንችላለን። ኤዲት ማድረግ አንችልም ቴክስቱን። ቀጥሎ ያለው ደግሞ PSD ወይም ደግሞ ፎቶሾፕ ዶክመንት የምንለው ፋይል ደግሞ ፋይል ታይፕ ደግሞ የፎቶሾፕ ዶክመንት ነው። ለምሳሌ ቢዝነስ ካርድ የሚለውን ደብል ክሊክ በማድረግበት ጊዜ ፎቶሾፕ ላይ ወስዶልኝ ይከፍትልኛል። ስለዚህ ይሄ የምታዩት ቢዝነስ ካርድ እንዴት እንደተሰራ እያንዳንዱ አሰራሩን እዚህ ጋር መጥቼ ቴክስቱን እያንዳንዱን ኤዲት ማድረግ፣ መደለት፣ ቴክስት መቀየር፣ የፈለጉትን ነገር ማድረግ ይችላሉ። ስለዚህ የፎቶሾፕ ዶክመንቶች በዚህ አይነት መልኩ ያገለግሉናል። ኦኬ ቀጥሎ ደግሞ ሌላ ምን አይነት አለ?
ፒኤንጂ እና ጄፒጂ የሚባሉ የኢሜጅ ፎርማቶች አሉ። ጄፒጂ አለ፣ ፒኤንጂ አለ። ጄፒጂ ምንድነው? ፒኤንጂ ምንድነው? ለምሳሌ ይሄ ኢሜጅ አለ። ይሄን ኢሜጅ በምታዩበት ጊዜ ሳንቀሳቅሰው ነው ወደ ላይ በሚወስድበት ጊዜ ሳውና ይሄ ጎሲን ከላይ ያለው ጽሁፍና ሎጎ እንደምታዩት ነው። ኢሜጁ ከስር ሆኖ ጽሁፉ ከላይ ሆኖ አለ። ምንም ነገር የለውም፣ ባክግራውንድ የለውም፣ ትራንስፓረንት ነው። ከኋላ ያለውን ነገር ያሳየናል። ይሄ ቴክስት ይሄ ማለት ተቆርጦ ነው የወጣው። ይሄ ቴክስት ተቆርጦ የሚወጡ ብዙ ጊዜ ተቆርጦ የሚወጡ ኢሜጆች ሎጓቸው ብቻ ሊሆን ይችላል፣ ቴክስታቸው ብቻ ሊሆን ይችላል። ተቆርጦ የሚወጡ ኢሜጆች ሴቭ የሚሆኑት በፒኤንጂ ፎርማት ነው። በጄፒጂ ፎርማት ሴቭ መሆን አይችልም። ተቆርጦ የወጣን ኢሜጅ ለማድረግ ከፈለግን ሎጎዎች ሊሆን ይችላሉ፣ እንዲህ ቴክስቶች ከታውት የሆኑ ነገሮችን ለመስራት ጄፒጂ አድርገን በፒኤንጂ አድርገን ነው ሴቭ የምናደርገው። ጄፒጂ ደግሞ እንዳለ ባክግራውንዱን ይዞ ወይም ደግሞ ከኋላ ያለውን ነገር ይዞ ሴቭ የምናደርግበት ስንፈልግ በዛ አይነት መልኩ እንጠቀማለን ማለት ነው። ኦኬ ዛሬ ላይ እንግዲህ ስለ ከለር ሞዶች አይተናል፣ ሪዞሉሽን አይተናል፣ እንዲሁም ደግሞ ፋይል ታይፖች አይተናል። ቀጣይ ቱቶሪያል ላይ በሌላ ርዕስ እስክንገናኝ ድረስ መልካም ጊዜ፣ መልካም ቆይታ። ቴንክ ዩ